ቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይሄንን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያደረኩት። ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነው እና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች ኧረ ምንድን ነው የሚሉ በጣም ብዙ መልእክቶች ስልኬ ላይ ነበሩ። እኛ አንደርግራውንድ ነን፣ ስልካችን አይሰራም። ስንወጣ በጣም ማከብራቸው ሰዎች ትልልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼም እና አቤት ስንል ኧረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድን ነው ማነው ከእንደዚህ አይነት ነገር አለ እንዲህ ምንድን ነው የሆነ ማነው በራስሽ አካውንት እንደዚህ እና አላውቅም። ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው። የስራ ባልደረቦቼ ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለእኔም እንዴት ሊሆን ቻለ? ምክንያቱም እኔ ጋር እኔ ስልክ ላይ ያለነው ራሴ ነኝ። በጣም ማይገኝ ቦታ ምልሽ ሴኪዩርድ ነው የተቀመጠው። ማው ማጥፋት ነበረብኝ፣ መቅረጽም አልነበረብኝም። ግን ከራሴ ከትዳር ጋር ነው ብዙ ነገሮች እኮ ታረጊያለሽ ስልክ እንደዚህ ያልሽ፣ ግን እንዴት አደባባይ ሊወጣ ቻለ? በዛ ላይ ደግሞ በራሴ የግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ። በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ። ህግ ያዘው፣ መጣራት ጀመረ። ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ። ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ። ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ። ከዛ ያ ሁሉ ነገር አንዳንድ ሰው ቁናውን ለማግኘት አንዳንድ ሰው ብዙ ይመስለዋል። ግን እንዳልኩሽ ብዙ ውስጥም ገብቼ የማላወራው በህግ ዙሪያ የተያዘና በህግ ቅጣት የተገኘበት ነገር ስለሆነ አሁን ዘርዝሬ ማውራቱ ይቅርባይነቱን ሽርብኛል ብዬ ነው። እና እንደው በወቅቱ ግን እንደው በስነ ልቦናሽ እና በግል ህይወትሽ ላይ ያሳደረብሽ ተጽዕኖ አለ? ይሄ ነው የምትይው? በጣም ከባድ ጊዜ ነበር። ከወጣው ነገር ይልቅ ይዞት የመጣው ውጣ ውረድ በጣም ፈትኖኝ ነበር። እኔም ብቻ ሳይሆን ቤተሰቦቼን፣ እናቴን፣ አባቴን፣ እህቶቼን፣ በዙሪያ ያለን ሰው፣ ከምንም በላይ ልጄን። አይቆምም ኦኬ ይሄኛውን ተፈትኘው ስትይ ያ የሚያመጣብሽ ደግሞ ጉዳቶች ተራቸውን እየጠበቁ ይመጡ ነበረና መሸከም እስከሚያቅተኝ ድረስ በጣም ተፈትኝ ነበረ። ከዛ በኋላ ግን እንዳልኩሽ አማራጭ የለም። መበርታት፣ መቆም አለብን። ለልጆቻችን መኖር አለብን። ለመቅደስ ህልም፣ ለነገዋ መዳረሻ፣ ለለፋችበት ለደከመችበት ነገር መቆም አለባት። ለቤተሰቦቿ ደግሞ ኩራት ናት፣ መቆም አለባት። ፈጣሪም ደግሞ እንደዚህ ወድቀን ወይም ደግሞ ባልተገባ ቦታ ተገኝተን በዛው እንድንቀር ፈቃዱ አይደለም። መነሳት ደግሞ ያነሳል የወደቀን መመርመር አለብን ራሳችንን። እና ራሴን መረመርኩ ማለት ነው። መቅደስ ምኑ ጋ ነው ድክመትሽ? ምን አጠፋሽ ብዬ መቅደስ